ሰላም ጤና ይስጥልኝ ውድና እየተከበራችሁ ውድ የሀበሻዊቱ ቤተሰብ ተመልካቾች ሰላማችሁ ይብዛልኝ። በያላችሁበት ሰላማችሁ ብዝዝት ትርፍስፍ እንበልልኝ። ውድ ተመልካቾቼ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮ አልሰራም ብዬ ነበር ግን አልቻልኩም፣ አልሰራም። እኔ እየሰራውም አይደለም ቪዲዮ ወይም በሳምንት ወይ በ15 ቀን አንዴ ነው እንደዚህ እየሰራው ያለሁትኝ። በተለይ ሰዓትም አይደለም። እንደውም ብንችል ስልካችንን ዘግተን ብንቀመጥ ጥሩ ነበር። ግን ያው ስልካችንን መዝጋት አንችልም። ቤተሰብ አለ፣ ቤተሰብ ይጨነቃል፣ ብዙ ነገር አለ። ምናልባት የምትፈልጉ ከኦንላይን ብዙ ነገሮች ስላለ ምናልባት ያንን ላትዘጉት ትችላላችሁና ምንድነው ዛሬ እንግዲህ ታገሱኝ፣ ሌሎቻችሁ ታገሱኝ። ምንም ነገር መልስ እንድትመልሱኝ አልፈልግም። ምንም ነገር እንድትናገሩኝ አልፈልግም። አው አውቃለሁ፣ የምታሽቃብጡ አላችሁ፣ በጣም አሽቃባጮች አላችሁ። የራሳችሁ ህይወት ሳትኖሩ የሰው ህይወት መኖር የምትፈልጉ ብዙዎች ስላላችሁ እኔ አይዶን ኬር አይመለከተኝም ማለት ነው። ግን ዛሬ ቻሉኝ ማለት ነው። እኔ እውነቴን ነው። እስካሁን ድረስ ቪዲዮ ራሱ ማልሰራበት እንዳልሳሳት ክፉ እንዳላወራ ለመቆጠብ ያህል ነው። ግን ዛሬ አላስችልሽ አለኝ። የምር በቃ መጨረሻ አጸያፊ ተግባር፣ አጸያፊ ድርጊት ማለት ነው። ሩታና አብርሽ እየሰሩት የመጨረሻ የሚያስጠላ የመጨረሻ ቆቅ የሚያደርግ ነገር ማለት ነው። እንኳን ደስ አላችሁ አልላችሁም፣ በፍጹም አያስብልም። ሲጀመር ደስም አይላችሁም። ለምን በዚህ ሰዓት ላይ ይህ ሰዓት አሁን ህመማት ገብቷል። ባይገባ ራሱ ኢቭን እንኳን ባልና ሚስት አንድ ላይ ማይተኛበት ሰዓት ነው ይህ ሰዓት ማለት ነው። እንግዲህ ክርስቲያኖች ታውቁታላችሁ፣ ይህንን ታውቁታላችሁ። አንገታቸው ላይ ማተብ አንጠልጥሎ እየዞሩ ራቁታቸውን ሩታም ያቺ ጽጌ ተብዬም ጽጌ ራሱ ትናንትና በሰራች ቪዲዮ ላይ አይታችኋታል ማለት ነው። ሩታ እንትና እኮ እየታየ ነው። ምንድን ነው ቀሚስ መልበስ ለምን አስፈለገሽ? ራቁትሽን ለምን አልሄድሽም? ወበመድኃኒዓለም ደግሞ እየተላላጡ ምናምን ከንፈር እየተሳሳሙ ምናምን አደባባይ ላይ እንደዚህ እየተላላጡ ምን ይባል ጉድ? ምን ጉድ ናችሁ? ምን አይነት ፋራ ሲሰነጥል ፋታ አይሰጥም ይባል። ልክ እንደናንተ አይነት ማለት ነው። የእውነት በጣም ነው የሚያናደው ማለት ነው። በእውነት ሩታ በፖስተችው አይደለም እኔ እንኳን የምሬ ነው የእንትን ፎቶ ሰርች ለመጠቀም እንኳን አሳፋሪ እንዴት እንዳፈር በሩታ አፈርኩባት ማለት ነው። የምር በጣም ነው ስቅቅ ያልኩት፣ እንዴት እንደደነገጥኩ። እንደው ይሄ ፌክ ይሁን ብዬ ቻናላቸው ገብቼ ቻናላቸውን ባላይ ፌክ ነው ብዬ ነው ያሰብኩትኝ በተፖስተ ፖስት ማለት ነው። እና እኔ ራሱ በዩቲዩብ ላይ ለሚያስቀምጠው እያፈርኩኝ ማለት ነው። አነሳበታለሁ ግን እናንተ ወሬው ጥመት ስላለባችሁ ስለምታዩት ማለት ይሄ ነገር አይደገፊም። እንኳን ደስ አላችሁ ለምትሉ ማለት ነው አታሽቃብጡ። በጣም እግዚኦ ማርና ክርስቶስ በጣም ያስጠላ፣ በጣም ቆቅ የሚያደርግ ነገር። እንኳን ደስ አላችሁ በፍጹም አልላችሁም። ይሄም አልልም። ግን እናንተ የስራችሁን ከፈጣሪ ከላይ ታገኙበታላችሁ እናንተ ማለት ነው። ይሄን ያህል መቻል፣ አንድ ሳምንት መታገስ። ፈጣሪ ለኛ ሞትን ሞቶልን የለ፣ ለኛ ደምቶ የለ፣ ለኛ ስጋውን ደሙን ሰጥቶ የለ፣ ለኛ ደሙን አፍስሶልን የለ። ምን ነው አንቺ አንድ ሳምንት በላችሁ እናንተ? ምን ነው አንድ ሳምንት አላስችላላችሁ እናንተ? ምን ነው ስንት ቀን? 5 ቀን ማለት ነው። ጾም ከተፈታ በኋላ መጋባት አይቻልም ወይም ኦኬ ሩቅ ቢሆን ልክ ጾም እንደተጀመረ ቢሆን አልፈርድባችሁም። ይሁን ጊዜ 2 ወር ስለሆነ ይባላል። አሁን ጾሙ ሊፈታ ጥቂት ጊዜ ነው የቀረ። አስቡ፣ ጥቂት ጊዜ፣ ለዛውም ህመማት እየገባ ምን የሚባል ነገር ነው? ምን የሚባል ተአምር ነው? ግን የእውነት አፈርኩባችሁ፣ የምር አፈርኩባችሁ። እናንተ የአንገታችሁ ላይ ያለው ማህተባችሁን በጥሳችሁ አውጡ። እናንተ አንገታችሁ ላይ መቀመጥም መሆንም የለበትም። ምክንያቱም አይገባችሁማ። እናንተ ክርስትና አይገባችሁም፣ የምር አይገባችሁም። ለእናንተ ስም መስጠት አለበት። እናንተ በእውነት አውሪ ናችሁ፣ ሁለታችሁም ማለት ነው። አውሪ ገዳይ ናችሁ ማለት ነው እናንተ የምር እኔ ከዚህ ማትተናነሱ፣ ከዚህ ከአውሪነት የማትተናነሱ እናንተ ፈጣሪን አልፈራችሁ። ለሰው አትሆኑ፣ ለኛ አይደለም ፈጣሪ አሁን ለኛ ስል ኢየሱስ ክርስቶስ ለኛ ስል ደሙን ያፈሰሰልን በመስቀሉ ላይ ተሰቅሎ ለኛ ሞትን የሞተልን ነው። ይሄን ስል እኔ ጠንካራ ነኝ እንትን እያልኩኝ አይደለም። ግን ያናዳል። ማንስ ደካማ ብትሆኑ ምንስ ብትሆኑ እኔ እንደዚህ እያደረግኩኝ ነው አይደለም። እኛ ማድረግ ባንችል ለምጾሙ ተግባር ላላቸው ለጠንካራዎች ለሌሎች የእነሱ ማሰናከያ ማይሆን የለብንም። ማሰናከል እኮ ትሆናላችሁ እናንተ። ይህን ክፉ ነገር ራቁታችሁን ስትመጡ ማየት ራሱ መፈጸም ነው፣ መመኘት ራሱ መፈጸም ነው።
ድርጊት እንደ መፈጸም ነው። አሁን ማን ነው የሚያስታችሁ? ማን ነው ሰውን የሚያስተው? እንደዚህ አይነት ልክ እንደና ሩታ አይነት ማለት ነው ሰውን የሚያስተው። አያችሁ እሷ እኔንም አሳተችኝ። ለምን ክፉ ነገር ጥሩ ነገር አድርጋ ቢሆን ለምን ተጋባች አልልም። እንኳን አይደለም እንደዚህ ራቁት እየተላላጡ ከንፈር ለከንፈር እየተሳሳሙ አደባባይ ላይ ጡቷን ሙሉ በሙሉ ተገላልጣ እንደዚህ መውጣት ይቅርና ባልና ሚስት አንድ ላይ አይተኛም በዚህ ሰዓት ማለት ነው። ለምን ይህ ሰዓት ጾም ሰዓት የሱባኤ ሰዓት ሰው ብዙ ነገር እንትን የሚልበት ሰዓት እያለቀሰ በእንትን በጸሎት እንትን የሚልበት ሰዓት እንጂ ይሄ ሰዓት ሰው እየተላላጠ ራቁቱን መውጣበት ኦኬ አድርጉ እናንተ እንደፈለጋችሁ ቤታችሁ ውስጥ ጉዳያችሁን የእናንተን ህይወት እኔ አልኑርበትም። ይሄ ህይወቴ ነው፣ ይሄ ህይወታችሁ ግን ቢያንስ እንኳን በክርስትና ስም ካላችሁ ድረስ እናንተ እምነታችሁን ማስከበር አለባችሁ። እናንተ አሁን በእናንተ ስም እኛ ምንድን ነው የምናወራ? ምንድን ነው የምንለው? እናንተ ሲጀመር ተራ ሰው ናችሁ። የምሬ ነው፣ ተራ ማለት ነው። እናንተ በክርስትና አትቆጠሩም። ይሄ ማተባችሁን አንገታችሁ ላይ ያሰራችሁትን ማተባችሁን አውልቁና አይመለከታችሁ እናንተ ማለት ነው። መሆንም መቆጠርም የለባችሁ። መጨረሻ አውሪ ናችሁ እናንተ። ለፈጣሪ ያላዘናችሁ ለኛ ለሰው ታዝናላችሁ ብዬ እኔ አላስብም። ከእናንተ ምንም ጥሩ ተግባር ከዚህ በኋላ አልጠብቅም ማለት ነው። የምር እኔ እስከዛሬ ያደነቅኳችሁ እስከዛሬ የወደድኩሽ ሩታ የመጨረሻ ቆቅ እንድጠላሽ ናረግሽኝ። ቆቅ ማለት ነው። አዎ ከዚህ በፊት የምር እኛ ስንቀልድ ነው ለዩቱባችን ብለን ለይታ ብለን አንዳንዴ ዝም ብለን የነሱን ነገር እንሰራለን። ግን የዛሬ ይለያል። የዛሬ በጣም ያናዳል። የምሬ ነው። እኔ መስራት ራሱ አልፈለኩም። ምክንያቱም እኔ ቪዲዮም እየሰራው አይደለም። ታውቁታላችሁ። እኔ ሲጀመር ትቻለሁ ማለት ነው። የጾም ራሱ ከገባ ጀምሮ በቃ ረመዳንን ከገባ ይሄኛ ጾምን ከገባ ጀምሮ እኔ ቪዲዮ እየሰራው አይደለም። አልፎ ለምን መስራት ጊዜ አለኝ፣ በጣም ጊዜ አለኝ። ግን በቃ ከእንደዚህ አይነት ሚዲያው ራሱ ብዙ ነው ያልገባም። ግን በቃ ዛሬ ድንገት አንዳንዴ ያለ አይደል ሊደብራችሁ ትገባላችሁ። ዞር ማለትም አንዳንዴ በቃ እንትን እያልኩኝ አጋጣሚ ግን አያዋቸው እንደው ፌክ ነው የመሰለኝ ማለት ነው። በቃ የነሱ አካውንታቸው ፌክ ነው መሆን አለበት። የፎቶሾፕ ምናምን ነው የመሰለኝ ማለት ነው። ግን አይንን ገብቼ ሳየው በቃ መጨረሻ እነሱ መሆናቸውን አመንኩኝ እና በጣም ይደብራል። የምር ወዴት እየሄደን ነው? ወዴት? ለዚች ለምታልፍ ዓለም ብለን አንድ ሳምንት መታገስ አቅቷችሁ እንደው ከመጀመሪያ ቢሆን ይሻላችሁ ነበር። ደግሞ እኮ ዋናው እንዲህ ህመማት ሊገባ ሲል ማለት ነው ዋና እንትሉ ላይ ሰውም ጋር በእውነት ይሄ እያለቀሰ በጸሎት በስንት ነገር እንትን በሚልበት ሰዓት ላይ እነዚህ እየተላላጡ ኧረ በስመ አብ ለእናንተ ያላችሁ ድፍረት ለእናንተ ሰውነት አትፍሩ፣ ችግር የለውም። ሰውነት ነው፣ ሰውን አትፍሩ። ሰው ተፈርቶ መቼስ ሰው ሞት አይደለም እንኳን ሰውን ሞትንም መፍራት የለባችሁም። የሆነ ነገር ለማድረግ መፍራት የለባችሁም። ይሄ ግን ፈጣሪን የፈጠራችሁን ፈጣሪን አትፈሩ፣ ፈጣሪያችሁን አትፈሩ። ካለ ፈጣሪ መኖር ይቻላልን? ንገሩኝ እስኪ። ምን ነው ደግሞ? ተው እሺ፣ ፈጣሪም ተው። እንደው ድርጊትስ ይሄ መፈጸም ጾሙም ተውት እሺ ልበላችሁ ማለት ነው። ይሄን ካልኳችሁ እሷ የትኛው እንትን ሆና ነው ምናምን ልትሉኝ ትችላላችሁ። ግን እሱንስ ተውት። ኦኬ ሴት ልጅ እንደዚህ ሆና ራቁቷን መሄድ ይሆናል? ይሁን፣ ችግር የለውም። ትደግፋላችሁ ሴቶች። በእንደዚህ አይነት የርካሽ ሴቶች ምክንያት ነው እኛ የምንሰደበው። ክብር ያላችሁ ሴቶች እኛ ክብር የምናጣው ለዚህ ነው። ሲዳላን ስኖረን ስንለብስ የምናደርገውን ማወቅ አለብን። የምር በቃ ባዶ እኮ ራቁትሽን እኮ እየሄድሻለሽ ራቁትሽን ማለት ነው። ኦኬ እሱን ልናገረው አልችልም። እሱ ደህና ነው። ግን እሷን አያችኋታ? ምንድን ነው የሚባለው? አሁን ለዚህ እኔ ቃላት አጣውላት ማለት ነው። ቃላት አጣውላችሁ። ምንድን ነው ምን ባውራ ምንድን ነው ምን ላውራ እስኪ? በጣም ግራም ያጋባ ነገር። የመጨረሻ ርካሽ ናቸው። የመጨረሻ ግን ብዙ ነገር የምሬን አፌን የያዘኝ ነገር እችንም አፌን እናንተ እንድታስቱኝ አልፈልግም። እችንም ጥቂት ቃላት ስለተጠቀምኩኝ ውስጤ በጣም እየተጸጸተ ነው። ግን እመጣላችኋለሁ፣ አሳያችኋለሁ። ብቻ ይሁን እመጣላችኋለሁ። አሁን እችን ሳምንት እኔም ልታገስ። ሩታ እመጣልሻለሁ፣ አጥቤ ነው ማሰጣሽ ማለት ነው። አሁን ምንም አላወራም። አፌን ዚፕ አድርጌ ልቀመጥ። እኔ እችን ሳምንት ልታገሳት እችን
ምንም ብዬ እስካሁን ቪዲዮ ሳልሰራ ቆይቼ በእናንተ ምክንያት እኔ ራሴ ህይወት ነው የሚጠፋ፣ የራሴ ህይወት ነው እኔ እናንተ ለምን አጠፉም? ጥፊት ናችሁ ሲጀመር እናንተ ጥፊት፣ በእውነት ጥፊት ትውልድ ናችሁ እናንተ። ከእናንተ ሰው ምን ይማራል? ምን ይማራል?